ዘና በሉ እሺ፣ እንዳይደብራችሁ እሺ። ውዴ ግን እዛ ከቻላችሁ ግቡ እሺ። በላይቭ ራሳችሁ ጠብቁ። ሩታ ጥሬ እንትና ከሙሉ ይሁንላችሁ ሁላችሁ የኔ ውዶች። በቃ እንዳትረሱን። በቃ እንገናኝ እሺ። ሰርግ ቦታ እንገናኝ የኔ ውዶች። እኛ የምንወዳቸዋለን። ሄዶች ትጀታለች በቃ ደህና ዋሉልን። መልካም ውሎ እንዳትረሱ። መታችሁ አትቃጠሉ። ለምትሳደቡትም ነገና ተነገ ወዲያ ሩታዬን ሳሙልን። ሩታዬን ሳሙልን። ሩታዬን ሳሚልኝ። ሩታዬ በቃ ራሳችሁን ጠብቆ ደህና ዋሉ። ላይቭ እንዳትረሱ። እንወዳችኋለን። ትግርኛ ነው እንደምትፈልጉ? ትግርኛ ይመስለኛል። እዛ ውስጥ ትግርኛ ተከፍተዋል። ስንት ሰዓት ነው የሚሄዱት? በጣም ደርሷል። ሄዱ ሰዓት ደርሷል። ዛሬ የለመደ ጮጣ ሁልጊዜ ሸምጠጣ እንላለን። በቃ እንዴ ተሰጥቷል ሁሌ ያሉ ብለው ነው የሚያስ በር ነው አሉ የሚያዩት። ጅጎቹ ገቡና ጋይስ በር ወጪ ገቢውን ጋሼ መጡ እንዴ አልመጡም እንዴ ምናምን ይባባላሉ። እና ሙሽራው በጣም ነው እንደ ድርሃም ያለክ፣ በጣም ነው እንደ ኤክስቼንጅ ያደረከው፣ በጣም ነው እንደ ዶላር ይዘህ ሄድከው። ሙሉ የማዳም ቅመሞች በእኔ ወጪ ነውና አላለም። ፈጣሪ አይም የኢትዮጵያ ሀገራችሁ ስትኖሩ ብቻ ነው ድሃ የምትመስሉት። ውጭ ሀገር ስትሄዱ ሀብታም ነው የምትመስሉት። ሀገራችሁ እኮ ብዙ ብር ከእናንተ ትፈልጋለች። ዱባይ ስትሄዱ ሀብታሞች ናቸው። እዚህ ስትሆኑ ብር የላችሁም። ኑሮ ተወልዶባቸዋል። እንነጋገርበታለን። እሱ ወገሬ ልጆች በጣም እኮ ነው የገረሙ። ኑና በእኔ ወጪ ድራይቭ መኪና ምንልካለን። እሺ የዩቱበሩ ወይ ጋሼ ስማቸውንማ ከአንተ ጋር እኩል አላረጋቸውም። እንደው ከባድ ነው። ከባድ እኮ ነው። ነገሩን ባዮች ውሃ አምጪልኝ በማሰጠው ታያቸው አልቷቸው ማሪ። እኔ በነገራችን ላይ እኔ ሰውን እንድች አድርጌ በዚች በጥቁሩ አይኔ እንዳለ በነጩ ካየው እፋታለሁ። በጥቁሩ ካየው ግን አልፋታም። አንድ ሰው በነጩ ካየው ኢትስ እላለሁ። በዚች እንዳላያችሁ በዚህ አይኔ ካየኋችሁ ከባድ ነኝ። በነጩ ካየው ግን ችግር የለውም። ነጭ ነገር ስለምወድ ማለት ነው። በጥቁሩ በዚች በዚች ክቧ ካየው ግን አለቀላችሁ። አሁን ይሄ ቡሽራው የሚባለውን በዚች ነው ያየሁት። በዚች የምሬ ነው። አይስዌርን ሊቾ የትዳር ሲፈታ ደስ ይላል ወይ?
ወይ ነገር ትዳር ሲፈታ ላስረዳችሁ እንዴት ደስ እንደሚል። ይኸው አሁን ትዳር ተፈቶ እኔ እንዴት ነኝ? አሪፍ አይደለም? ያራዳ ልጅ አሁን ጥፍሬ መሰራት አለብኝ ጋይስ። እሺ አሁን ደስ እንበል። ቆይ እንደዚህ ፍርቱ አይ እንደ ኢትዮጵያ ነው መስኪኖች። አሁን ቡናዬን ጣኔን አምጪልኝ። ጣፋጭ ነሽ ማርያም። እኔ ፍቅር አመሰግናለሁ። አንቺን ያገባ ምንኛ የታደለ ነው። እውነት ነው የኔ ፍቅር። ኮሜንት እሱን ደጋግሚ። አሁን አንቺን ያገባ ምን ያህል የታደለ ነው የሚለውን ኮሜንት ደጋግሚ። ብሎ ክሚዩትም አላረግሽም። ጥሩ ነገር የምታወሪ መሰለሽ ወይ? የኔ ፍቅር እንግዲህ ወሬ ሁሉ ጥሩ እንደሆነ ነው እኔ እስካሁን የማውቀው። ልብስሽ ያምራል፣ ያፈትላት። የኔ ፍቅር ዘጃት ይሄ በደንብ ይዤባቸው ሄድኩባቸው። እነዚህ በጎች ላይማ ብትሄጂም ባትሄጂም ምንም ወፍ በምልክት ቋንቋ እናውራ እንደ እነሱ እንዲገባቸው። ጋይስ አማርኛ አልሰማማሉ እኮ እኛ ብንላቸው በምልክት እንዴ በማማት ዩቱብ መቼም አትሰሪም የኔ ፍቅር። የሰው ልጅ ማማት ነው ብሎ ምግብ አይበላም እንደ የኔ ፍቅር አይበላም። አንበላም፣ ሆዳችንን አንሞላም ወይ እንደዛ እና ማለት ነው። ምን ነው ከፈጣሪ ጋር ላነካካሽ ሊያሹ አለችው። ፈጣሪንና አንቺን ላነካካችሁ ላጣላችሁ አላችሁ በኮመንት ጋይስ። ምን ሆናችሁ? በሰላም ነው? ሬሌ ደፋር ማህደርዬ የኔ ፍቅር እንዴት ነሽ? የቀራችሁ እግዚአብሔር ነበር። ከእግዚአብሔር ጋር ምተነካኩኝ ጨምላቀው ሁሉም ነገር እኮ የሚያምርብሽ ሴት ነች። አመሰግናለሁ የኔ ፍቅር። ባይዘው ኢትዮጵያ ስመጣ ነው ሁሉም ነገር የሚያምርብኝ። ሰው ሀገር ሲሆን ብዙም አያምርብኝም። ነጭ ነው እንጂ ሆኖ እዚህ ሲሆን ግን ወሬው ራሱ ይጣፍጥልኛል። ምክንያቱም እንደምታውቂ የሚያቃጥም ነገር እያበላው ነው አማወራው። ልብልብ የሚያደርግ ወሬ። አመሰግናለሁ። ልጋብዝሽ አልቀየረችም እንግዲህ የፈልገን ነው እኛ የምንሰጠው አለች። እንግዲህ ስጪ ሙሙሽንም አጋራቸው ብላለች። ሲፈንዬ እንደዛ አድርጉ፣ ተባበሩ። ምንም ልንረዳችሁ አንችልም። ከው በኋላ ያገባንም አንድ ነገር ማለት ነው። እነሱ እኮ ተርፏቸው ይልሽ ለምንድነው ታውቂያለሽ? እኛ የምንንገበገበው አብዛኛው 90% ከቤት የማይወጡ ናቸው። ኢቭን እንጀራ የሚናፍቃቸው ናቸው። የሆነ በቃ የሚፈልጉት አይነትን ነገር ማግኘት የማይችሉ ለራሳቸው በቃ ያንን ለመግዛት። እሺ ታዲያ ለምን ያደርጉታል? ቆይ እኮ ልንገርሽ፣ የሚያደርጉበት ምክንያት ልንገርሽ። በቃ እነሱ ማድረግ ስለማይችሉ በሰው ደስታ ለመደሰት ነው። በቃ እከሌ ዋና ላይ ዋኘ ወይ እኔ ማድረግ ስለማልችል በቃ እነሱ የዋኙ አይነት ነገር ነው የሚያደርጉት። ገባሽ? ለራሳቸው ነው፣ ለአንቺ ይተርፋሉ። ዝም በይ እባክሽ። ቁጭ ብለሽ እዚህ ከንትን አይደል ስትለቅ አባሽ ነው የሚሰሩት። ስረሰርሽ ውለቅና ምንድን ነው ሰርተው የምትይው? ምንድን ነው የሚሰሩት? በቪዲዮ ውጭ ከፀጉርሽ ውስጥ ቅማለቅማለሁ። አሁን ብትወጪ ነይ ውጭ። እስኪ ሁለታችን ምን እንወጣለን? ሰው ነሽና ነው ደግሞ አሁን ታወራለሽ። ነይ ውጭ አንቺ ጅኒ አቢብቴ ቪዲዮ ከፍተን እንታያለን። ከፀጉርሽ ውስጥ ቅማለቅማለሁ። አባቴ ሙት። አንቺ እስካሁን ባለፈልጊ ነይና ቪዲዮ አውልቅ። አንቺ መጀመሪያ የራሷ አሮባት የሰውን ታማስላለች። ለመጀመሪያ አንቺ ከግርድና እንውጣ፣ እንተባበር። ያረ ነገር ሴት ኢትዮጵያ ገብታ እኔም እኮ ልንገርሽ አንቺ እበት ቆይ አንድ ያረብ ሀገር ሴት ገብታ መሳደብ ለምን አንቺ ላጤዋ ለምን ዝም አትይም? ለምን ትሳደቢያለሽ? ሰው አሁን እኮ እየተነጋገርን እኮ ነው። በምክንያት እየተነጋገርን አይደል እንዴ? ዩቱብ ብትካች አግፉኝ ብትይ ማለት ነው። ልንገርሽ ከዚህ ስትገብ የአረብ ሀገር ስም አለ። እብድ ናት ነው የምትይ። ድምፅሽን እንኳን ከፍ አድርገሽ ብታወሪ ከአማኑኤል ነው መጣሽ ነው የምትባዩ። መጀመሪያ ራስሽን ውሪ። ለመጀመሪያ ራስ ልንጊው ልንገርሽ። ከዛም በኋላ ነው ሰው የምትረጂው። አንቺ ገረድ ሆነሽ እንዴት ነው ዩቱበር የምትረጂው? እኛ እኮ የሰው ሽንት ቤት ነው የምታጥቢው። በረኪና ዳሴ የለም ለራሳቸው ሰርተው እንጂ ይረዘበከሽ ነው ጀመረዛ አማርኛሽን አስተካክል። ሰረሰራው ለቅናቱ
ስላለች ገመዳ አንቺ ለእነሱ ረድተሻል። ውይ የት ሄደች? ፊት ለፊት ላጤው አሁን አንቺ ለእነሱ ገንዘብ ሰጥተሽ ታውቂያለሽ? ረድተሽ ታውቂያለሽ? እውነት ተናገር። እኔ ወዳቸዋለሁ ማለት እከታተላቸዋለሁ፣ ግን ገንዘብ ወላሂ የሚሰጥ የለም። እነሱን የሚጠሉ ቪዲዮ እየሰሩ ዝም ብሎ ከመዳን ቤት ቁራሌ እያነሱ እየሰሩ ነው እንጂ ማንም የሚሰጥ የለም። እነሱ ራሳቸው ሰርተዋ የትም ሄዱ እንጂ ስለሚጠሏቸው ስለሚቀኑባቸው ነው እንጂ ማንም ይሰጥ የለም። እኔ አሁን ከአመት በላይ እከታተላቸዋለሁ፣ ግን አልሰጠውም እስከ ዛሬ ድረስ። ግን ዛሬ ኑሮ ቢሆን ያው ሰርግ ነው ሊሰጥ እችላለሁ። ያ ደግሞ ወድጄ ልሰጥ ትችላለች። ኦርቶዶክስ ነሽ ወይስ አይደለሽም? ሙስሊም ናት። ምንድን እምነትሽ ምንድን ነው? ሙስሊም ናት። ወላሂ ኦርቶዶክስ የሆኑ ደግሞ በዚህ በማማቱ ሰርግ ይቻላል። አሁን የጾም ወቅት ነው። ሰው ባዶ እግር የሚጾምበት ነው። የትኛው እምነት ነው በዚህ ሰዓት ጾም? ወይኔ እንዴት ሃይማኖት ልጅቱ ያለችውን ሰምታችኋል? አሁን ሰርግ ስለሆነ ምናልባት አንቺ ላጤዋ እስከ ዛሬ አልሰጠችም። ዛሬ ስጫቸው። ይኸው በቃ ሊጋቡ ነው። ወርቅ ግዥላቸው። ያንንማ ራሴ ፈልጌ አንቺ ስላልሽኝ አይደለም። ያንን ከፈለኩ እሰጣለሁ ካለኝ ራሴ ሁሉም የራሱ እኛ እኮ በመረጃ እና ብርሽ እሰጣለሁ ከሸማ ማለት ነው። አንዲት ልጅ እግዚአብሔርን እንትና ገብታ ማለት ነው። አዳምጪኝ ሌላ አጀንዳ የቤታንም ችግር የለውም። ግን እኔ ስሚ አሁን ይኸውልሽ አሁን ፍቅርን አይሻት የምትባል ምን የመሰለ የጎጃም ቀሚስ አሰርታ አሁን እየመጣ ታዩ። ይሄ እኮ ፐርሰናል ነው። ፐርሰናል እኮ ማንም ማድረግ ይችላል ተብለው በግሩፕ ተሰብስቦ ተለርቶ አይደለም። ሁለተኛዋን ለማናደር ነው እንጂ ያንቺ አይደለም። እኛ እነዚህ ልጆች ለመመሰል እነሱ ይሄ አራዳ ሆነው የሚያውቁ የሚያስተውሉ ልጆች ቢሆኑ እኮ ኦኬ ማለት ታውቃለች። በቃ ለማን ምን ማድረግ እንዳለባት አድናቆትም ከሆነ ማድረግ ያለባት